ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን በያላችሁበት የዓለም ዳርቻ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምፅ ነው። ወንድማችሁ አገልጋይ ያሬድ ነኝ። እንደምሰነበታችሁ በሕይወት ጠብቆ ያገናኘን የዘላለም ቅዱስ ልዑል እግዚአብሔር ስሙ ይክበር ይመስገን። በወቅታዊ ጉዳይ ላይ መረጃ ልሰጣችሁ መጥቻለሁ። ወቅታዊ መረጃዎቻችን ዘመን እንድንቃኝ እንደ እግዚአብሔር ልጆች ዘመን እንድንመረምር ከየት ወዴት እየሄድን ነው የሚለውን አሁን ዓለም ያለችበትን ሁኔታ መቃኘት እንድንችል የሚያደርጉን ኮምፓሶቻችን ናቸው እንጂ የኢኮኖሚ ዘገባ፣ የጦርነት ዘገባ፣ የፖለቲካ ዘገባ አይደሉም። ግን ዓለም የት ጋ ነው ያለችው? እግዚአብሔር በቀድሞ ዘመን በነቢያቱ ጆሮ በነገስታቱ ላይ በሕዝቦች ላይ ሊመጣ ያለው ነገር ቀድሞ ይናገር ነበር። ያም ነገር ይፈጸም ነበረ እና አሁንም የተነገሩ ግን ያልተፈጸሙ ትንቢቶች ነገር ግን ሊፈጸሙ ጥቂት የቀራቸውን ትንቢቶች በእግዚአብሔር ቃል ካለው ነባራዊ ሁኔታ ጋር እያነጻጸርን እያመሳከርን እንመለከታለን። ክርስቲያን ዘመን መርማሪ ነው። መጽሐፉም የሚለው ይሄንን ነው። በመንፈስ የሚመሩ ሁሉ እነዚህ እግዚአብሔር ልጆች ናቸው ይላል። ሌላ ቦታ ደግሞ እነሆ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። ከሁሉ በላይ ሁሌም የሚጠቀስ የይሳኮር ልጆች መንፈስ አለ። በዳዊት ቤት ከነበሩት ኃያላን ተዋጊዎች ብርቶች ይልቅ ለእስራኤል እጅግ ቁልፍ የሆኑት 200 ከይሳኮር ነገድ የተመረጡት አለቆች ነበሩ። እነዚህ ሰዎች ጥበበኛ ሰዎች ተብለዋል። ምክንያት ዘመን ስለሚያውቁ እስራኤል የሚገባውን ያደርግ ዘንድ ዘመኑ የሚያውቁ ነው የሚለው። የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸው ሁሉ ታዘዙላቸው ነበር ይላል አንደኛ ዜና ምዕራፍ 12 ቁጥር 32 ላይ። ስለዚህ ዘመን መመርመር ዘመን ማወቅ ጥበብ ነውና ለዛ ነው ካለው ሁኔታ አንጻር ጊዜውን መዋጀት የት ጋ ነው ያለ ነው ወዴት እየሄድን ነው የሚለውን በእግዚአብሔር ቃል የምናየው። በዛሬው መረጃ ሁለት ዋና ርዕሶች ላይ አንገብጋቢ ነገሮችን እነግራችኋለሁ። አንደኛ በአሜሪካና በኢራን መካከል ያለው ሰጣ ገባ በጣም በከፍተኛ ደረጃ እየጦዘ ሄዶ ምናልባት ለጦርነት አይነት ዝግጅት ውስጥ ነው ያሉት። የመጀመሪያው መረጃ ይሄ ነው። ሁለተኛ እስራኤል የመካከለኛው ምስራቅ ምልክታችን የምትሆነው እስራኤል በሶሪያ ላይ በፈጸመችው ከፍተኛ ጥቃት የተገደሉ ሰዎች አሉ። ያን ብቻ ሳይሆን ከሌላ ሀገር ጋር ሊያጋጫት የሚችል ሰጣ ገባ ውስጥ እስራኤል እንደዚሁ ገብታለች። እንዲሁ ባጭሩ ጦርነት ዘገባዎች ናቸው ማለት ነው። እንግዲህ በእነዚህ ሁለት ነገሮች ላይ ነግራችኋለሁ ማለት ነው። ከዘመን ፍጻሜ አንጻር እንዴት ይቃኛሉ የሚለው ነገር እግረ መንገዳችን እንመለከታለን። ዶናልድ ትራምፕ ወደ ስልጣን ጃንዋሪ ላይ ከመጡ ጊዜ ጀምሮ ዓለምን በከፍተኛ ደረጃ እያነጋገሩ ነው ያሉት። ይልቁንም ዓለም ላይ የንግድ ጦርነት ከፍተው ነው ያሉት። መላው አውሮፓና ቻይና ዶናልድ ትራምፕ ከውጭ ሀገር በሚገቡ ቀረጦች ላይ በጫኑት ቀረጥ ከፍተኛ ስሞታ እያሰሙ ነው ያሉት። ማለት በጣም ከፍተኛ የሁሉም ሀገር መሪዎች በሚባል ደረጃ በከፍተኛ ደረጃ በማጉረምረም ላይ ነው የሚገኙት። ይልቁንም ለዘመናት የቆየው የአውሮፓና የአሜሪካ ግንኙነት በከፍተኛ ደረጃ እየተቋረጠ ነው ያለው ማለት ነው። እዚህ አሜሪካና አውሮፓ እየተለያዩ ነው ያሉት። ምክንያቱ ደግሞ ምናልባት ዩክሬንና ራሽያን ለማስማማት ዶናልድ ትራምፕ የጀመሩት ጉዞ ከፑቲን ጋር የበለጠ በመቀራረብ ከአውሮፓዎቹ ይልቅ የፑቲን ቅድመ ሁኔታ በመቀበል ያሳዩት አዝማሚያ አውሮፓዎችን በጣም ያስቆጣቸው ሲሆን አሁን ደግሞ ታሪፉን በእያንዳንዱ የአውሮፓ ሀገር ላይ በቻይና በስካንዲኔቪያን ሀገሮች ላይ በጫኑት መሰረት በጣም ከባድ የሆነ ቁጣ ተቀስቅሶ ነው ያለው። እንግዲህ በእንዲህ እንዳለ ዶናልድ ትራምፕ በየመን የሚገኘውን ሁቲ ያለማቋረጥ በከፍተኛ ደረጃ እየደበደቡ ነው ያሉት ማለት ነው። ነገር ግን የየመኑ ሁቲ የራሱ የመሳሪያ ፋብሪካ የለውም። የመን በጣም ድሃና የተሰባበረች ሀገር ናት። ስለዚህ የመንን እስከ አፍንጫዋ ድረስ የምታስታጥቀው ኢራን ናት በሚል ዶናልድ ትራምፕ የ2 ወር ጊዜ ገደብ ለኢራን ሰጥተው ነበረ። ሙሉ በሙሉ የየመኑ ታጣቂ ቡድን ለሁቲ
ኢራን የምታስታጥቀውን ሚሳይሎችና ድሮኖች እንዲሁም ሮኬቶች መስጠት እንድታቆምና ሁቲ በቀይ ባህር ላይ ያለውን የንግድ እንቅስቃሴ እንዳያስቆም በጣም ከፍተኛ ውትወታ ዶናልድ ትራምፕ ሲያሰሙ ቆይተዋል። አሁን ግን በቅርቡ ዶናልድ ትራምፕ የመጨረሻ የሰጡት ነገር ከሁቲ ጋር በተገናኘ ብቻ ሳይሆን ራሷ ኢራን የገነባች ባለችው በኒውክሌር ማብለያዋ ላይ በከፍተኛ ደረጃ ከአሜሪካ ጋር በጠረጴዛ ዙሪያ ቁጭ ብላ የማትደራደር ከሆነ ቀጥታ ኢራን ላይ እርምጃ እወስዳለሁ። ይህም እርምጃ በታሪክ ታይቶ የማይታወቅ ነው። ኢራን በዘመኗ አይታ የማታውቀውን ቦምብ አወርድባታለሁ። ይሄ ማለት በአጭር ቋንቋ ኢራን በሶስት የተለያዩ ደሴቶች ስር የገነባችውን የሚሳኤል ከተማ እንዲሁም ደግሞ የኒውክሌር ጣቢያዎች ደበድባለሁ ማለት ነው፣ በቀጥታ አማርኛ ማለት ነው። በዚህ መንገድ ለኢራን በሰጡት የመጨረሻ ማሳሰቢያ መሰረት ኢራናውያን የመጣው ይምጣ በሚል ነገሩን ለመጋፈጥ ተዘጋጅተው ነበር። ግን አሁን በዶናልድ ትራምፕ ማስጠንቀቂያ መሰረት ሀሳባቸውን ወደ መለወጥ እየመጡ ናቸው ያሉት። ምክንያቱም በኢራንና በአሜሪካ መካከል ከፍተኛ ልዩነት አለ እና ጦርነት ቢነሳ ማን ተጎጂ ሊሆን ይችላል የሚለው ነገር የታወቀ ነው። ኢራን እንኳን አሜሪካንን ቀርቶ እስራኤልን ፊት ለፊት ከመቅጠም ይልቅ በዙሪያዋ ባሉ ታጣቂ ቡድኖች በነ ሐማስ በነ ሂዝቦላ በሌላም ታጣቂዎች ነው እስራኤልን ማጥቃት የመረጠችው። እስራኤልም ይህን አልፋ ነው ከኢራን ጋር ውጊያ የገጠመችው ይለይልን በሚል ማለት ነውና ይልቅ አሁን ደግሞ እስራኤልና አሜሪካ እንደሆነው ኢራንን የሚመቷት ከሆነ ኢራን በጣም ልትጎዳ ትችላለች። ኢራን ውስጥ አሁን ካለው የኢኮኖሚ ቀውስ ጋር ተያይዞ ከባድ ጉዳት ሊደርስ ስለሚችል ኢራናውያን ሀሳባቸውን ወደ መቀየር መተው አሁን ምን ወደ ማለት መተዋል ማለት ነው። ኢራን እንግዲህ በፕሬዝዳንቷ አማካኝነት በኃይል አይደለም በሶስተኛ ወገን ግን እንደራደር የሚል አዝማሚያ አዲስ የሆነ አዝማሚያ ይዛለች ማለት ነው። እንግዲህ ዶናልድ ትራምፕ ከፍተኛ የሆነ ጫና በመላው ዓለም ላይ ነው አጠቃላይ ያሳረፉ ያሉት ማለት ነው። ባለፈው እናስታውሳለን ጋዛውያን ይልቀቁና ጋዛን የመካከለኛው ምስራቅ የመዝናኛ ከተማ ላርጋት ብለው ነበረ። ይህ በአረቦቹ ከፍተኛ ተቃውሞ ለጊዜው ገጠመው። በኋላ ግን ግብጽ የተወሰኑትን ፍልስጤማውያን ለማስጠለል በጊዜያዊነት ቃል መግባቷን ተከትሎ ነገሩ ምናልባት እንግዲህ በሂደት ላይ ነው ያለው ማለት ነው። ምናልባት ጋዛውያን የሚለቁበት ሁኔታ ሊፈጠር ከቻለ ወደፊት የምናየው ነው። ግን አሁንም ዋነኛው ነገር የጋዛውያን መለቀቅ ሐማስን ቦታ ያሳጠዋልና ሐማስ በፍጹም ጋዛውያንም አይለቁም እኔም አልለቅም በሚል በጠና አቋም ነው እስካሁን ድረስ ያለው ማለት ነው። እንዲሁም ወደ እስራኤል እንደገና ሮኬቶችን ወደ መተኮስ ተመልሶ ነው ያለው። የጋዛ ጉዳይ በዋናነት ሐማስ ይልቀቅ የሚለው እንዳለ ሆኖ ዶናልድ ትራምፕ ግን ተጨማሪ ጋዛውያንም ይልቀቁ ወደሚል ሌላ ፕሮፖዛል እንዳቀረቡ እናውቃለን። ያ እንግዲህ በስምምነት ላይ ያልተደረሰበት ገና እስካሁን በንጥልጥል ያለ ጉዳይ ነው። ነገር ግን ጋዛንም ሂዝቦላንም ሁቲን ሌሎችንም ታጣቂዎች በሙሉ የምታስታጥቀው አንደኛ መካከለኛው ምስራቅ በጥባጭ ሀገር ኢራን ናት። ስለዚህ ኢራንን ማሳረፍ አለብን። ኢራን ደግሞ ኒውክሌር ከታጠቀች ለዓለም ስጋት ትሆናለች በሚል ዶናልድ ትራምፕ ታይቶ የማይታወቅ የቦምብ ናዳ ኢራን ላይ ወርዳለሁ፣ ኢራን እንዳልነበረች አድርጋታለሁ ብለው በዛቱ ዛቻ መሰረት ኢራናውያን ሀሳባቸውን ወደ ማለሳለስ መተው በጠረጴዛ ዙሪያ በሶስተኛ ወገን አማካኝነት ልንደራደር እንችላለን፣ በኃይል ግን ምንም የሚፈጠር ነገር የለም ወደሚል ሀሳብ መተዋል። የአሜሪካ መንግስት ይህን የኢራን አቋም ተመልክቶ እስካሁን ድረስ እናጤነዋለን ከማለት ውጭ ምንም አይነት ውሳኔ አልሰጠም ማለት ነው። እንግዲህ ከኢራን ጋር የሚኖረው የኢራን የኒውክሌር ባለቤትነትን አስመልክቶ የሚኖር ድርድር ምን አይነት ውጤት ያመጣል የሚለውን በሂደት አብረን የምንመለከተው ነው። ነገር ግን አሁን ዶናልድ ትራምፕ በከፍተኛ ደረጃ ጫናቸው እየጨመረ መጥቷል ማለት ነው። እንግዲህ አሜሪካንን አስከብራታለሁ ባሉት መሰረት ምናልባት አሜሪካ ማንም እየተነሳ ማይፈነጭባት ማንም እየተነሳ አፉን ማይከፍትባት ሀገር እንድትሆን ደግሞ በመላው ዓለም ላይ እንደዚህ ሰላምን በማምጣት ወይም ደግሞ በኃይልም ቢሆን በማስገደድ እንደዚህ በጣም ዓለም አቀፍ የሆነ ቀውስ የሚፈጥሩ ሀገራትን አደብ በማስገዛት ምናልባት አታ የነበረውን ተሰሚነት ወደ ማግኘት የመጣች እንደሆነ የሚናገሩ ወገኖችም እንዳሉ እየታየ ነው ማለት ነው። እንግዲህ ይህን ተከትሎ ዶናልድ ትራምፕ ኢራን እንደበድባለሁ በቦምብ ማለታቸውን ተከትሎ ፑቲን ማስጠንቀቂያ ሰጥተዋል። ተቀባይነት የለውም በሚል ማለት ነው። ምክንያቱም የኢራንን የኒውክሌር ማብለያ በዋናነት የምታስተናብረው ራሻ መሆኑ ይታወቃል።
የራሻና የኢራን ጥምረት ደግሞ የጎግ ማጎግ ቁጥር 1 ጥምረት ነው። በጎግ ማጎግ ውስጥ ሰልፍ ውስጥ አንደኛ መሪው ጎግ ራሻ፣ ቀጥሎ ሁለተኛ ደግሞ የቀድሞዋ ፔርሺያ ያውና ኢራን በሁለተኛ ደረጃ መጠቀሳቸው ይታወቃል። እነዚህ ሀገሮች ራሻ በዓለም ላይ ቁጥር 1 የኒውክሌር ታጣቂ ናት፣ የኒውክሌር መሳሪያ ታጣቂ ናት። ኢራን ደግሞ የኒውክሌር ባለቤት የምትሆንበት ሁኔታ ከተፈጠረ ሌላ ቀውስ ስለሚፈጠር አሜሪካ ነገሩን ከወዲሁ ለመቋጨት የተነሳች ይመስላል ማለት ነው። ነገር ግን ፑቲን ጣልቃ ገብተው መካከለኛው ምስራቅ አጠቃላይ ቀጠናው ላይ ማለቂያ ያለው ትርምስ ስለሚፈጥር አሜሪካን ከማድረግ ትቆጠብ በሚል ሌላ ማስጠንቀቂያ እየሰጡ ናቸው። እንግዲህ ዶናልድ ትራምፕ በዩክሬንና በራሻ መካከል አመጣዋለሁ ያሉትን ሰላም እንዳልሰቡት በፍጥነት ማምጣት ካለመቻላቸውም በላይ ፑቲን ላይ ቂም እያያዙ እያኮረፉ ነው ያሉት። ስለዚህ ፑቲን በቅርብ ጊዜ ዩክሬናውያን ራሻ ላይ የወሰዱት እርምጃ አለ። ያን ጥቃት ተከትሎ እንደገና አጸፋ ምላሽ እንደዚሁ ራሻዎችን በከፍተኛ ደረጃ ዩክሬን ያጠቁ ናቸው ያሉትና እንኳን ሰላም ሊመጣ ነገሩ እየተባባሰ ነው የመጣው። እንግዲህ ጎግ መሪ እንደመሆኑ መጠን በቅርብ ጊዜ ለሚሆን ጦርነት ፊት አውራሪ እንደመሆኑ መጠን በጎግ በኩል ያለው ነገር ሰላማዊና የተረጋጋ ሊሆን እንደሚችል ማሰብ ከባድ ነው። ምናልባት የፑቲን ዓላማ የቀድሞዋን ታላቋን ሶቪየት ህብረት ማምጣት ሊሆን ይችላል። 15 ሀገር የሆነችው ሀገር እንደገና ዩክሬን ጨምሮ ሌሎችን ሀገሮች በሙሉ በከፍተኛ ጦር በመዋጥ አውሮፓን እያንቀጠቀጠች ነው ያለችው። በዚህ መንገድ ወደ ጎግ ሰልፍ የምንሄድበት ሁኔታ እየተፈጠረ ነው ያለው ማለት ነው። እንግዲህ ዶናልድ ትራምፕ B2S ወይም ደግሞ B2 ስፒሪት የሚባለውን ቦምብ ጣይ ማለት ደርማሽ የትኛውንም ጋራ ሊሆን ይችላል፣ ህንፃ ሊሆን ይችላል መደረመስ የሚችልና የትኛውም ርቀት ድረስ መግባት የሚችል እጅግ በጣም ከፍተኛ የተራቀቀ ዘመናዊ አውሮፕላን ወደ ህንድ ውቅያኖስ አስጠግተዋል ማለት ነው። እና ይሄ በጣም ያልተለመደ አሰላለፍ ዓለም ላይ በጣም ከፍተኛ ስጋት ፈጥሮ ነው ያለው። የእንግሊዝ ደሴት በሆነችው ዲያጎ ጋርሲያ አካባቢ ነው ይህንን B2S የሚባለውን ቦምብ ጣይ አውሮፕላን ሸምቀው ያሉት ማለት ነው። በዛ ሁኔታ እነዚህ አውሮፕላኖች በመጠባበቅ ነው ያሉት። ምናልባት ትዕዛዝ ብቻ ነው የሚጠብቁት ማለት ነው። B2S ወይም ደግሞ B2 ስፒሪት ይሄ አውሮፕላን በቀጥታ የኢራንን እነዚህ በቅርብ ጊዜ ያሳየቻቸውን የሚሳኤል ከተማ ያለችውን እንዲሁም ደግሞ የኒውክሌር ጣቢያ ያለችውን ለመምታት ያነጣጠረ ስለሚመስል ይህን በመፍራት ይመስላል ኢራኖች በቀጥታ ወደ በጠረጴዛ ዙሪያ ወደ መደራደር እየመጡ ያሉት ማለት ነው። ይህ ብቻ አይደለም። ወደ መካከለኛው ምስራቅ ከፍተኛ ተዋጊ ጀቶችን የያዘ ሁለተኛ መርከብም ጭምር እንዲሁ ዶናልድ ትራምፕ አስጠግተዋል ማለት ነው። እና ዓለም ላይ ያለው የጦርነት ሁኔታ ምናልባት በቅርቡ ሊፈነዳ የሚችል በጣም የሚያስፈራ የጦርነት አዝማሚያ ነው ያለው ማለት ነው። ስለዚህ እንግዲህ በዶናልድ ትራምፕ ዘመቻ መሰረት ኢራናውያን እጅ ይሰጣሉ። ምናልባት የኒውክሌር መሳሪያ ባለቤት ከመሆንስ ይገድባሉ፣ ወደኋላ ይመለሳሉ ነው ወይስ እንደ ራሻና ዩክሬን ድርድር ይህም እንደዚሁ ባለመስማማት ተቋጭቶ ወደ ለየለት ጦርነት ይገባል? እንግዲህ ዶናልድ ትራምፕ ከምርጫ ዘመናቸው ጀምሮ ሶስተኛው ዓለም ጦርነት በደጅን ያለው የማይቀረው ጦርነት እየመጣ ነው እያሉ ሲሉ ነበር። አሁን ቀጥታ እሳቸው ሰተት ብለው ሁቲን ከመደብደብ ጀምረው ነገሩ ወደ ኢራን ዞሯል ማለት ነው። ነገሩ ወዴት ነው የሚሄደው የሚለው ነገር ሁላችንም እናየዋለን ማለት ነው። ሁለተኛው መረጃዬ የእስራኤል ሶሪያ ላይ ያደረሰችው ጥቃት ነው እና እስራኤል በደቡብ ሶሪያ በኩል ያላትን ወታደራዊ ይዞታ እያጠናከረች መታለች። ምናልባት እስካሁን ድረስ እንግዲህ ከ480 ጊዜ በላይ የእስራኤል ጀቶች ሶሪያን ደብድበዋል። የተለያዩ የጦር መሳሪያ ማከማቻዎችን፣ የጦር ካምፖችን ሁሉ እስራኤል ስትደበድብ ነበር። ነገር ግን አሁን የተፈጸመው የእስራኤል ድብደባ የተወሰኑ የሶሪያ ታጣቂዎች በእስራኤል ወታደሮች ላይ የከፈቱት ተኩስ ነበርና ያንን ለመበቀል ነው እስራኤል በድሮኖችና በሰው ኃይል ታግዛ ጥቃት ያደረሰችው እና ወደ ኦልሞስት ወደ 9 ሰዎች በዚህ ተገለዋል። ቁጥራቸው ከዚህም በላይ ሳይልፍ አልቀረም። እንግዲህ እስራኤል ጥቃት የፈጸመችው ታጣቂዎቹ እስራኤል ወታደሮች ላይ በከፈቱት ተኩስ ነው። ነገር ግን ከዚህ ጋር ተያይዞ በሶሪያ ያለውን አዲስ መንግስት ወደ ስልጣን ያመጣችው ቱርክ እንግዲህ ሌላው በመካከለኛው ምስራቅ ላይ የከባድ ሚዛን ባለቤት ለመሆን በጣም በከፍተኛ ደረጃ እየሰራች ያለችው የተራቀቁ ድሮኖች አሏት። በጣም በዘመናዊ መሳሪያ የተደራጀችው ጥንታዊቷ ቱርክ በሶሪያ የጦር ቤዝ እንዲኖራት ለሶሪያ ባቀረበችው ጥያቄ መሰረት የሶሪያ ፕሬዝዳንት ይሄንን ፈቃድ ሰጥተዋል። ቱርክ በሶሪያ የጦር ቤዝ ሊኖራት ነው ማለት ነውና
የእስራኤሉ የመከላከያ ሚኒስትር እስራኤል ካዝ ይህን አስመልክተው ይህ የአሁኑ ጥቃት አሁን ወታደሮቹ ለከፈቱት ጥቃት ብቻ በእስራኤል ወታደሮች ላይ የሶሪያ ወታደሮች ታጣቂዎች ለከፈቱት ጥቃት ብቻ ሳይሆን ለወደፊቱም ጭምር ማስተማሪያ ነው ብለዋል። ምን ማለት ነው? የሶሪያው ፕሬዝዳንት አህመድ አልሻራ የቱርክ መንግስት በሶሪያ ደቡባዊ ክልማት በእስራኤልና በሶሪያ ድንበር ላይ ወታደራዊ ሰፈር ወይም ደግሞ ጦር ቤዝ እንዲኖራት ፈቅደዋል። ስለዚህ ለእስራኤል ስጋት የሚሆን ማንኛውም መንግስት በእስራኤልና በሶሪያ ድንበር ላይ እንዲሰፍር ባትፈቅዱ ይሻላቸዋል፣ ለዛ የሰጠናችሁ ማስጠንቀቂያ ነው በሚል ጦርነቱ ከእስራኤልና ሶሪያ አልፎ ቀጥታ ከእስራኤልና ቱርክ ጋር እሳት አገባው እስራኤል ገብታለች ማለት ነው። እንግዲህ በዚህ በኩል የሂዝቦላ መሪ በቅርብ እስራኤል ላደረሰችው ጥቃት ከፍተኛ ዛቻ አሰምተዋል። እስራኤልን እንበቀላለን የሚል ዛቻ አሰምተዋል። በዛ በኩል ሐማስ አለቅም ስልጣን በሚል እስራኤል እንደገና ሮኬቶች ማስወንጨፍ ጀምረዋል። እስራኤል ወደ ጋዛ ተመልሳ መግባቷን ተከትሎ ሚሳኤሎችን ወደ እስራኤል የሚያስወነጭፈው የየመን ሁቲ አለ። እንደገና ኢራን ሌላዋና ዋነኛዋ ጠላት ናት ማለት ነውና መጽሐፍ ቅዱስ በግልጽ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷን እንደቀረበ አውቁ። የዛን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ በማለት ወደዚያ ቀን ይሄ ቃል የሉቃስ ወንጌል ምዕራፍ 21 ቁጥር ላይ ተነገረው ይሄ ቃል በጭፍራ ተከባለች። እንግዲህ በሰሜን በኩል ሂዝቦላ አለ፣ በደቡብ በኩል ደግሞ ሐማስ አለ፣ በዛ በኩል ደግሞ በጣም በሚያስገርም ሁኔታ የየመን ሁቲ ያለ፣ ኢራን አለች፣ የኢራቅ ታጣቂ በጣም ብዙ ጠላቶች እስራኤልን ከበው ነው ያሉት እና ትንሽ ለጊዜው በረደ ተብሎ የነበረው የመካከለኛው ምስራቅ እሳት ከመጀመሪያው በጣም በሚያስፈራ ሁኔታ ተነስቶ ነው ያለው ማለት ነውና እንግዲህ የመጨረሻው ዘመን አንዱና ዋነኛ ምልክታችን እስራኤል እንደሆነ መጠን እስራኤል ላይ የሚሆኑ መንፈሳዊ፣ ፖለቲካዊ፣ ሌላ እንቅስቃሴዎች በሙሉ ምልክት ናቸው። እስራኤል ላይ የሚሆኑ የትኞቹም እንቅስቃሴዎች ወይም ደግሞ አዳዲስ ነገሮች በሙሉ ለመጨረሻው ዘመን ምልክቶች ናቸውና በእስራኤል የምናያቸው መንፈሳዊ እንቅስቃሴዎችን ተከትሎ በጣም ከፍተኛ ዓለም አቀፍ የሆነ ተቃውሞ፣ ዓለም አቀፍ የሆነ ሰልፍ እስራኤል ላይ መነሳቱ ይሄ አንዱ ለመጨረሻው ዘመን ከፍተኛ ምልክታችን ነው። በሌላ ቋንቋ መሲያችን በቅርቡ ይገለጣል፣ ቤተ መቅደሳችን በቅርቡ ይሰራል እያሉ ለሚፎክሩት የአይሁድ ራባዮች እስራኤል በጠላት መከበቧ፣ ጭፍራ መከበቧ መሲሁን በፍጥነት እንድንጠራው በፍጥነት እንዲገለጥና እንዲታደገን ያስፈልጋል ወደሚል መደምደሚያ ነው ያመጣቸው ማለት ነው። እዚህ መቅደሱ መሰራት አለበት እያሉ ናቸው። ነገር ግን መሲሁ የሚሉት እነሱ የክርስቶስ ተቃዋሚ ሳይገለጥ በፍጹም ሊሰራ አይችልም። ከዚህ በፊትም ነግሬያቸዋለሁ። ቀይ ጊደሮቹ ጊዜያቸው ደርሷል፣ መሰዋት ይችላሉ። ዋቴቨር በፍጹም መሲሁ ራሱ እነሱ መሲህ የሚሉት የክርስቶስ ተቃዋሚ የሚባለው ሰው እሱ ሰውዬ ሲገለጥ ብቻ ነው እስራኤል ነጻነት የምታገኘው። አለበለዚያ ግን ያ ሰው ከመገለጡ አስቀድሞ በፍጹም እስራኤልን ቤተ መቅደስ ሰርታ ልትቀበለው አትችልም። ዌልካም የምትለው በዚህ መቅደስ አይደለም። እሱ ነው መጥቶ ይህንን ቤተ መቅደስ እንድሰራ ነጻነት የሚሰጣት። እሱ ደግሞ ከእስራኤል አይደለም የሚነሳው። ክርስቶስ ተቃዋሚ ከእስራኤል አይደለም የሚነሳው፣ ከአውሮፓ ነው የሚነሳው። አሁን በአውሮፓና በአሜሪካ መካከል ያለው ግጭት አሜሪካ በመላው ዓለም ላይ ከቻይና ጋር፣ ከራሻ ጋር፣ ከኢራን እየገባች ያለበት ግጭት ምናልባት አሜሪካ ላይ ከባድ ውድቀት ቢመጣ እስራኤል ቀጥታ አሜሪካን ጃምፕ አድርጋ ከአውሮፓ ጋር ኪዳን የምትገባበት ጊዜ ሊመጣ ነው ማለት ነው። ያንን ክርስቶስ ተቃዋሚ ብቅ የሚለው የእስራኤል አለኝታ አሜሪካ መሆኗ ይቀርና ማን ይሆናል ማለት ነው? አውሮፓ ይሆናል ማለት ነው። ወይም ከዛ የሚነሳው ተቃዋሚ ይሆናል ማለት ነው። አውሮፓ እንደተጣለ እንደተገለለ ህዝብ ተቆጥረዋል፣ ራሳቸውን ቆጥረዋል፣ በአሜሪካ ላይ አኩርፈዋል፣ መተማመኛ አይደለም ብለዋል። በጣም ብዙ ሀገሮች ወታደራዊ ስልጠና ጀምረዋል፣ ወታደራዊ ትብብሮች ጀምረዋል፣ ስምምነት ጀምረዋል። ዓለም ላይ ከፍተኛ የጦርነት ነጋሪት ታይቶ በማይታወቅ ደረጃ በዚህ ዘመን እየተሰማን ያለው ወገኖቼ፣ ወዴት እየሄድን ያለን? እነዚህ ነገሮች ስንመለከት ያስፈራሉ። ነገር ግን ለእኛ ደግሞ የምስራች ነው። በክርስቶስ ከሆንክ የምስራች ነው። ጌታ ሊመጣ ነው፣ እኔም የምስራች እላለሁ። ጌታ ኢየሱስ በቅርቡ ይመጣል። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ወገኖች ጊዜው አሁን ነው። እንዳያልፍባችሁ እንዳያረፍድባችሁ ትጎዳላችሁ፣ ወደሚያስፈራው ቀን ታልፋላችሁ። ጌታ ኢየሱስ አዳኛችሁ የህይወታችሁ ቤዛ ሆኖ ብቸኛ መዳኛ መንገድ አድርጋችሁ የተቀበላችሁ ወገኖች ግን በእውነት ታመልጣላችሁ። እየመጣ ያለው አስፈሪ ቀን አያገኛችሁም። ጌታ አስቀድሞ ዮሐንስ ራዕይ ምዕራፍ 3 ቁጥር 10 ላይ እንደተናገረው በዓለም የሚኖሩትን የሚለው ስለማንኖርኛ ሊፈትናቸው ካለው ከታላቁ የፈተና ሰዓት የመከራ ሰዓት አድናለሁ የሚለው ንጥቀት ነው። እሱ ራፕቸር is coming soon። ራፕቸር ንጥቀት ደርሷል። ቢሬዲ
በጣም ለጌታ ቀን መዘጋጀት የሚያስፈልገን ሰዓት ላይ ያለነው። ያመኑ ወንጌል ይዘው ሊወጡ ያላመኑ ሰዎች መድል ሊሆኑ ያላመኑ ሰዎች ደግሞ ነፍሳቸውን ለማዳን ወደ ታመነው ጌታ ሊጠጉና ነፍሳቸውን አደራ ሊያስጠብቁ የነፍሳቸውን መዳን ሊቀበሉ ጊዜው አሁን ነው። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ያድናል። እሱ ብቻ ጌታ ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሌላ ምጽአቱ ድምጽ ነኝ። መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግሥተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግሥተ ሰማይ መንግሥተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ